Bismillahirrahmanirrahim. Elhamdülillahi Rabbil alemin. Esselatu vesselamu ala ነቢይና ሙሐመድ ወአላ አሊሂ ወአስሐቢሂ አጅመኢን። እንግዲህ ውድ የሰሎና ቲዩብ ተከታታዮች፣ ውድ ቤተሰቦች፣ ዛሬ ከእናንተ ጋር በጣም አስፈላጊና ድንቅ የሆነ ርዕስ ይዤላችሁ መጥቻለሁ። ይህ ምንድን ነው? ቂያማ ከመቆሟ በፊት ይከሰታሉ ተብሎ የተነገሩ ትምህርቶች ወይም ቅድመ ነገሮች አሉ። ቂያማ ከመቆሟ በፊት ከቂያማ በፊት የሚመጡ ነገሮች አሉ። ከነሱ መካከል አንዱ የኢማሙ መህዲ መምጣት ነው። ይህ ኢማሙ መህዲ እንግዲህ ማን እንደሆነ፣ ከምን ዘር እንደሆነ፣ እንግዲህ ስራዎቹ እንዴት እንደሚያከናውንና አላህ እንዴት እንደመረጠው አብረን እናያለን። ወደ ርዕሱ። ኢማሙ መህዲ ማን ነው የሚለው ነገር፣ ኢማሙ መህዲ የሚለው እንግዲህ አላህ ነገራቶች በጊዜያቶች በጭንቅ በመከራ በግፍ በተሞላች ሰዓት፣ ሰው ሁሉ ፍትህ በጎደለበት ሰዓት፣ ምንም ስርዓት በጠፋበት ሰዓት፣ ዓለም በግፍ በፍትህ እጥረት በጭንቀትና በውድቀት ሲሞላ አላህ ለባሪያዎቹ ተስፋ አይቆርጥም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ ዓለም በግፍ እንደተሞላ በፍትህ የሚሞላት አንድ ሰው ይመጣል፣ እርሱም ከኔ ቤተሰብ ነው ብለውናል። እንግዲህ ይህ ሰው የተባለው ኢማሙ መህዲ ነው። ኢማሙ መህዲ ማን ነው? መህዲ ማለት በአረብኛ ቋንቋ የተመራ ወይም በትክክል መንገድ የተመራ ሰው ማለት ነው። እርሱ ነቢይ አይደለም፣ ነገር ግን አላህ የመረጠው ጻድቅና ፍትህ የሚያቆም መሪ ነው። ነቢይ አይደለም፣ ግን አላህ የመረጠው ፍትህን የሚያስፋፋ፣ አንዲት ፍትህን የማያጓድል፣ ዓለም ሙሉ በሙሉ በፍትህ የሚሰፍን፣ አንዲት ፍትህ የማትጓደል፣ በደል የማይታይበት መሪ ነው ኢማሙ መህዲ ማለት። መህዲ ከኔ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ መህዲ ከኔ ዘር ነው፣ ስሙ እንደ ስሜ ይሆናል፣ የአባቱ ስምም እንደ አባቴ ስም ይሆናል። ማለትም ስሙ ሙሐመድ፣ የአባቱ ስም አብዱላህ፣ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ከአህሉል በይት ይመጣል። ኢማሙ መህዲ መምጣቱ ምን ማለት ነው? እንግዲህ መህዲ ለምን መምጣት አስፈለገ ለሚለው ነገር፣ መህዲ መምጣቱ ፍትህ ይመለሳል፣ ግፍ ይጠፋል፣ እስልምና በክብር ይቆማል፣ ሙስሊሞች እንደ አንድ ይቆማሉ። እንግዲህ ፍትህ ይመለሳል ማለት እሱ ከመምጣቱ በፊት ዓለም በፍትህ እጦት ተረባ ነበር። በጣም ግፈኞች ይበዙ ነበር። መጥፎ ነገሮች እንደ ሐላል የሚከናወንበት ሰዓት ነበር። ሁሉም ነገር መላቅጡ የጠፋበት ሰዓት ነበር። በዚህ ጊዜ ነው ፍትህን ለማስፈን አላህ እሱን የሚልከው ማለት ነው። እርሱ የሚመጣው በሰው ኃይል አይደለም፣ በአላህ ፍቃድ ነው። እና መምጣቱ አስቀድሞ በሐዲስ ተነግሮናል። ኢማሙ መህዲ ስለሚመጣ ለምን መማር አለብን የሚለው ነገር ደግሞ ምክንያት እምነታችንን ያጠናክርልናል። የኢማሙ መህዲ መምጣት ስለሱ ማወቅ እምነታችንን ያጠናክራል። ተስፋን ደግሞ ልባችን ውስጥ ያሰርጽልናል። አላህ በደል ሲስፋፋ፣ ነገራቶች መላቅጡ ሲያጡ ወይም መጥፎ ነገር ሲከናወን አላህ አይቶ ዝም እንደማይልና አላህ የራሱን ሰራዊት እንደሚልክ ተስፋ ያስገባልናል። ግፍ ዘላቂ እንዳልሆነም ያሳየናል። ደግሞ ማንኛውም በምድር ላይ የሚከናወን ግፍ አላህ እያወቀ ዝም አይልም፣ ያያል፣ ግን ጊዜ ይጠብቃል። ሁሉም ነገር የሚያከናውንበት ጊዜ ይጠብቃል። ለዚህ ደግሞ ግፍ ዘላቂ እንዳልሆነ ማሳየም አንዱ ነው። አላህ ባሪያዎቹን እንደማይተው ያስታውሰናል። ዛሬ በዚህ ክፍል ላይ ኢማሙ መህዲ ማን እንደሆነ፣ ከየት እንደሚመጣ፣ ለምን አስፈላጊ እንደሆነ ተምረናል። በሚቀጥለው ክፍል ላይ የመህዲ መምጣት ምልክቶች፣ ዓለም እንዴት እንደሚሆን፣ እርሱ ሲመጣ ምን ይቀየራል። እሱ ሲመጣ እንግዲህ ብዙ የሚከናወኑት ነገር አሉ። የደጃል መምጣት፣ የነቢ ኢሳ መውረድ፣ ብዙ ነገሮች፣ ነቢ ኢሳን ደጃል እንዴት እንደሚገሉት ብዙ ነገሮች ከኢማም መህዲ በኋላ የሚከናወኑ ነገሮች ናቸው። እነዚህን በዝርዝር እንመለከታለን ኢንሻአላህ። ቪዲዮን ከወደዳችሁ እስላሚክ ቻናል ነው፣ ስለዚህ ለአላህ ብለን ሰብስክራይብ እናድርግ፣ ሼር አድርጉ እና ለሌሎች እንዲደርስ አግዙ። ዳዕዋውን እናንተ ኮፒ ባደረጋችሁ ቁጥር ዳዕዋው ለብዙ ሰው ይዳረሳል። ወአጅሩ ዳዕዋና አን አልሐምዱሊላሂ ረብል ዓለሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።